ቫይብሬተር በፍጹም ሰልፍ ኮምፓክትድ ኮንክሪት ላይ መጠቀም የለብንም። ምክንያቱም ለሰግሪጌሽን እንዲጋለጥ ያደርገዋል። ያ ማለት ቴስትና ጠጠሩ ተለያይቶ ሃኒካምፕ እንዲፈጠር ያደርጋል ማለት ነው። ስለዚህ ሰልፍ ኮምፓክትድ ኮንክሪት ከሆነ ቫይብሬተር መጠቀም የለብንም። ኮንትሮል አናደርግም ቫይብሬተር ማለት ነው። ኮንትሮል የምናደርገው ምንድነው? ፍሎው ነው ማለት ነው። ስለዚህ ይህንን ፍሎው ቼክ ለማድረግ ምን እንጠቀማለን? ፍሎው ቴስት እንጠቀማለን ማለት ነው። ሰልፍ ኮምፓክትድ ኮንክሪት ላይ ምን እንጠቀማለን? ፍሎው ቴስት ነው ቼክ የምናደርገው። ስለዚህ ፍሎው ቴስትን እንዴት ነው ቼክ የምናደርገው የሚለውን እስኪ ይህንን ቪዲዮ እያየን እንመለስ። በባለፈው ቪዲዮ ዲስከስ እንዳደረግነው ሰልፍ ኮምፓክትድ ኮንክሪትን የምንጠቀመው በሪባር ምክንያት ኮንጀስትድ ይሆናል ማለት ነው። ስለዚህ ኖርማል ኮንክሪት ብንጠቀም ሰግሪጌሽን እየተፈጠረ የኮለናችንን ኳሊቲ ወይም የሽሮላችንን ኳሊቲ ሊቀንስ ይችላል ብለን ስናስብ ሰልፍ ኮምፓክትድ ኮንክሪትን እንጠቀማለን ማለት ነው። ስለዚህ ከስሙ እንደምንረዳው ሰልፍ ኮምፓክትድ ኮንክሪት ራሱን በራሱ ነው ኮምፓክት የሚያደርገው ማለት ነው ዊዛውት ቫይብሬተር ማለት ነው። ስለዚህ ለዚህ ደግሞ ሜጀር የምንለው ምንድነው? ፍሎው ቴስት ነው። ፍሎው ማድረግ መቻል አለበት ማለት ነው። ስለዚህ መጀመሪያ ማድረግ ያለብን ፍሎው ቴስቱን ማለፍ መቻል አለበት ማለት ነው። እዚህ ቪዲዮ ላይ እንደምትመለከቱት ስላምፕ የምንሰራበትን ኮን እንገለብጠውና እንደዚህ በምታዩት መንገድ ኮንክሪቱን ሚክስ የሆነውን ሬዲ የሆነውን ሰልፍ ኮምፓክትድ ኮንክሪት እንደዚህ እንሞላዋለን ማለት ነው። ከሞላ ነው በኋላ ቀስ ብለን እናነሳዋለን ወደ ላይ ይሄንን ኮን ማለት ነው። ከዛ በኋላ ምን ቼክ እናደርጋለን? ፍሎው። እስኪ በመጀመሪያ ኮዱ ምን ይላል የሚለውን እኔ ኢሮፕ ውስጥ አንድ ፌዴሬሽን አለ ሰልፍ ኮምፓክትድ ኮንክሪትን ፕራክቲካል የሆነ ሚክስ ዲዛይን ለዓለም ያበረከተ ማለት ነው። እንደ ጋይድላይን የምንጠቀምበት ግን ኦፊሻል ኮድ ያልሆነ ማለት ነው። ምን ይባላል? ኢኤፍኤንኤአርሲ ይባላል፣ ወይም ኢሮፒያን ፌዴሬሽን ኦፍ ናሽናል አሶሲዬሽን ሪፕሬዘንቲንግ ፎር ኮንክሪት የተባለ ድርጅት አለ ማለት ነው። እሱ ጋር ያስቀመጠው ጋይድላይን አለ። ልክ ኮናችንን እንደዚህ ከሞላን በኋላ በምናነሳበት ወቅት ከ65 እስከ 80 ኤምኤም ዲያሜትር መሆን አለበት ሰልፍ ኮምፓክትድ ኮንክሪት ለመባል። ያ ማለት ከ65 ሳንቲም እስከ 80 ሳንቲም ድረስ መድረስ አለበት። የዲያሜትሩ ስፋት ፍሎው ያደረገበት የዲያሜትር ስፋት ያ መሆን አለበት ብሎ ስፔሲፊካሊ አስቀምጧል ማለት ነው። እንደ ሳይታችሁ ሁኔታ ከ65 እስከ 85 ድረስ ሊደርስ ይችላል ማለት ነው። ልክ እዚህ ጋር እንደምታዩት በሚነሳበት ጊዜ ኮንክሪቱ ፍሎው ማድረግ ይጀምራል ማለት ነው። ይህንን ሰርኩላር ዲያሜትሩን ቼክ እናደርጋለን ማለት ነው። እሱ ዲያሜትር ከ65 እስከ 80 መሆን መቻል አለበት ማለት ነው። ሁለተኛው ደግሞ ምንድነው? ቲ50 የሚባል አለ። ቲ50 ማለት ከ2 ሰከንድ እስከ 5 ሰከንድ ባለው ጊዜ ውስጥ ልክ ኮኑን ባነሳንበት ከ2 ሰከንድ እስከ 5 ሰከንድ ባለው ውስጥ 50 ሳንቲም ዲያሜትር መሙላት መቻል አለበት ማለት ነው። ስለዚህ ፍሎው ቴስት የሚያካትተው ይሄ ነው። ቲ50 መሙላት መቻል አለበት። ከ5 ሰከንድ ከበለጠ ኮንክሪቱ ደረቅ ነው ማለት ነው። ከ2 ሰከንድ ካነሰ ደግሞ ምንድነው? እንደ ውሃ ነው ፍሎው እያደረገ ያለው ማለት ነው። ስለዚህ ብሊዲንግ እና ሴግሪጌሽን ይፈጠራል ማለት ነው። ስለዚህ ቲ50 ማለት ከ2 እስከ 5 ሰከንድ ውስጥ 50 ዲያሜትር ያለው ልክ እንደምታዩት እንደዚህ አይነት ኮንክሪት መፍጠር መቻል ይኖርብናል ማለት ነው። እንደምታዩት ዩኒፎርም ነው፣ ብሊዲንግ ብዙ የለውም። እንደዚህ ነው ሰልፍ ኮምፓክትድ ኮንክሪትን ማየት ያለብን ማለት ነው። ከዛ ሜትራችንን ይዘን እንደዚህ በምታዩት መንገድ እናደርጋለን ማለት ነው። ቼክ እናደርጋለን ማለት ነው። ቦዝ ዳይሬክሽን ከሁለቱም ዳይሬክሽን የተለያየ ሊመጣ ስለሚችል በሁለቱም ዳይሬክሽን አድርገን አቬሬጅ ቫሊዩን እንወስዳለን ማለት ነው። እንደ ሳይታችን ሬንጁን ወደዚህም ወደዛም ሊል ይችላል ማለት ነው። ስለዚህ ይሄ ያስቀመጠው ኮዱ የመጨረሻው ዲያሜትር ከ65 ሳንቲም እስከ 80 ሳንቲም ድረስ መሆን አለበት።